እሱን ሰርች ማድረግ ይችላል the most influenced person ላይ። ስለዚህ ይሄንን ስታይ ምንድነው አሁን አንዳንዴ የተለየ አንድ ሰው ናቸው እንዴት ነው ይሉላ ሊደርሱ ስትል ይሄ አንደኛው እንደ አማኝ ስታይ ፈጣሪ የሚሰጥ ጸጋ ከዛ ባሻገር ደግሞ ያው እንዳልኩ የድካምህ ውጤት ነው ገባ ለሰዎች ተሰጣለ መልሰው ይሰጡሃል። አዎ ለዚህ ምስክሩ እኔ ነኝ። ምክንያቱም የመቅዶኒያው ዝግጅት ላይ የደወልኩት ላንተ እውነት እንዲመጡ ገንዘብ እንዲያሰባስቡ ፈልገን ነው እና ምንም ችግር የለም እመጣለሁ አሉና ከደወልንላቸው በኋላ የጨነቀን ምንድነው ገንዘብ እናሰባስብበት ህንጻ ሊፍቱ ገና አልተገጠመም እና እንደገና ደወልን እና 4 ፎቅ ነው ለመውጣት ሊከብዶት ይችላል ወይ ሌላ አማራጭ እንፈልግ ወይ ስንል አይ እመጣለሁ አሉ። የልብ ቅንነታቸውን አያችሁ። እሱ ብቻ አይደለም መተው ገቢ ማሰባሰብ በጀመሩበት በአንድ ሰዓት ውስጥ በትንሹ ከውጪ ወደ $100,000 ከሀገር ውስጥ ደግሞ ወደ 20 ሚሊዮን ብር ያሰባሰቡት በጊዜውና አይቼዋለሁ። እንደውም ለመታሰቢያ አብሬያቸው ሁሉ ያው አንተም ነበር ከሳቸው ጋር ፎቶ ተነስቻለሁ። አስተውሳለሁ። ይሄንን ነገር ስታይ ለምሳሌ እምቢ ለማለት በቂ ምክንያት አላቸው። 4 ፎቅ ነው ይደክመኛል፣ ግን ሰውን ለማገዝ የሚሄዱበት ርቀት ግን የሚገርም። እውነት ነው እንዳልከው ነው ገልጸዋል በደንብ 4 ፎቅ ሳይሆን 4 ዓመታትም አሳልፈዋል። ስለዚህ ለነሱ ቀላል ነው ምክንያቱም አሁን ሰፊ ስለሆነ እንጂ ከልጅነት ጀምሮ ያለውን የህይወት ውጣ ውረዳቸውን ስታይ በምን አይነት መካሪ ውስጥ እንዳለፉ ነው የምታየው። ስለዚህ ለነሱ ለበጎነት 4 ፎቅ ምንም ማለት አይደለም። የኖሩትም ለዚሁ ነው። አንዳንዴ ከህይወት ግብህ ጋር የሚገናኝ ነገር ስታገኝ ምንም ነገር አያደክምህም። ምክንያቱም ያንተን ነገር የምትሰራውን ስራ ነው በዛው ስራ ላይ ስለሆነ የዕለት ተዕለት ነገርህ ነው። ብዙም ለነሱ ይሄ ኖርማል ነው። ቅድም እንደውም ስለ ወላጅ እናትና ስለ ባለቤታቸው ፍቅር ኩሽና ድረስ እየገቡ ያግዟቸዋል ስትል ነበረ። በዚህ ፎቶ ውስጥ ሀጂ ሙፍቲና ባለቤታቸው ናቸው አይደል? እውነት ነው። አዎ። የት ነው የተነሱት? ይሄ ፎቶ ይገርመሃል አዲስ አበባ ኤርፖርት ቪአይፒ ሩም ውስጥ ነው። ወደ አሜሪካ ሊጓዙ ነው። ወደ አሜሪካ የሄዱበት ምክንያት ኦልሞስት በትዳር እንዳልከው 60 ዓመት ምናምን አልፏ በዚህ ሰዓት እና የመጨረሻ ልጃቸው ነበረችና ታገባ ነበር። ለሷ ሰርግ እየሄዱ ነው። ይሄ ፎቶ እኔ ነኝ እንደውም ያነሳኋቸው። አብረን እየሄድን ነበር እና የመጨረሻ ልጃቸውን ያኔ ነው እንግዲህ ዛሬ 3 ዓመት አካባቢ ድረው ሰርግ አድርገው በጣም ትልቅ ሰርግ ዲሲ ላይ አድርገው ነው የመጡትና ወደዛ ሲጓዙ ቪአይፒ ሩም ውስጥ የተነሱት። ይሄ የሰርግ ነገር ከተነሳ አንተም ስትሞሸር አጠገቡ ነበሩ እሳቸው። እውነት ነው። ይሄ ቤተሰብ ፎቶ ነው አይደለ? ያ ባለቤት እዚህ አለች። አጋጣሚ ወደና መጣሽ ወላት ቅድም እንዳልከው እንግዲህ ሀጂ ሙፍቲ ብዙ ነገር ልጅ ማንን ይመስላል ቢባል ወላጁን ነው። ልጆች ማንን ማየው መጀመሪያ ወላጆቻቸው ነው። የሀጂ ሙፍቲ ልጅ ሆነ ስታድግ እንግዲህ አሁን በመልክ ደረጃ በተወሰነ መጠን እሳቸውን ይመስል ነገር አለ። ጄኔቲክ ነገሩ ይኖራል። ሌሎች ምን አይነት ባህሪያትን ከሳቸው ወረስክ? እኔ እንጃ እንግዲህ ያው ጀስት ለራስ መናገር ይከብዳል። ምንድነው እንዳልከው ነው ልጆች ከንግግር በላይ ድርጊትን ነው የሚያዩት። ስለዚህ ድርጊትን ወደህም ሳትወድም ተወርሰዋለህ፣ ምንም ጥያቄ የለው እና ያው ስንኖር ምን ሆነ መሰለህ የመንፈሳዊ ተማሪዎች አሉ ላይክ ሀገራቸው ሲኖሩ እነሱ ያው እንደ ቆሎ ተማሪ ወይንም ደረሳ በእኛ በሚባሉት በዛ አይነት የትምህርት ህይወት ውስጥ ስለኖሩ ከዛ አዲስ አበባ ከመጡ በኋላ መልሰው መሄድ ስላልቻሉ እዚሁ ስለሆኑ ያንን ከሃይማኖት አባቶች ያዩትን መንፈሳዊና ያንን ያስተምሩት መንገድ መከተል ስለፈለጉ ያንን ነገር እዚህ አዲስ አበባ ላይ ለማስቀጠል በሚል ተማሪዎች ከአራቱም አቅጣጫ ከኢትዮጵያ
ከመጡበት አካባቢ ብቻ ሳይሆን ከየትኛውም አንግል የመጣ ይህን ትምህርት የእሳቸውን እውቀት መውሰድ የሚፈልጉ ሰዎችን ሰብሰብ አድርገው ግቢ ውስጥ ያስተምሩ ነበር። በንጉሱ ጊዜ ጀምሮ ነው እንግዲህ 1950ዎቹ ጀምሮ ያለ ታሪክ ነው። በዛ ጊዜ ከ130 ያላነሱ ተማሪዎች ነበሯቸው። መንፈሳዊ በዛ ጊዜ እየቀለቧቸው ሁሉ ነገር አሟልተው ነው እያበሉ እያጠጡ እየመከሩ ሁሉ ነገር አሟልተው ከዛ ብቁ ሲሆኑ ሰርተፊኬት ይሰጧቸዋል። ምስክር ወረቀት ሰጥተዋቸው ከረንትሊ በጣም ብዙ ኢማሞች አሉ አዲስ አበባ ውስጥ የሚያሰግዱ። ከኢትዮጵያ ሳውዲ ውስጥ አሉ፣ ሌሎች ሀገሮች ውስጥ አሉ። አንዳንዱ ደግሞ የህይወት ጥሪ ይሆንና ለመንፈሳዊ ህይወት ወጥቶም ንግድ ውስጥም ሌላ ዓለም ውስጥ ይኖራል እውቀቱን ይዞ ማለት ነው። ስለዚህ እኛም አብረን ከነሱ ጋር ነው ያደግነው። የተለየ የልጅነት የሚሰጥህ ቦታ የለም። አብረህ ትበላለህ፣ ትጠጣለህ። ልጆቹ ነን እነሱ አንዱ እየተቀባበለን ነው ያደግነው። ስለዚህ ያው የሰው ፍቅርን ነው ያወረሱን፣ ሌላ ነገር አይደለም። እንደዚያው ወደ ሃይማኖቱ ወደ መንፈሳዊ ህይወት ወደ ንግዱ ወይንስ የተለየ ሙያ አለ? እኔ ሌላ የተለየ ሙያ የለኝም። በልጅነት ያው ሰፈራችንም ለመርካቶ ቅርብ ስለሆነ ወደ ሳንቲሟ ነው የሄድነው። ወደ ንግዱ ነው የሄድነው። አክቹዋሊ አሁን እንዳልኩ ብዙ ሰዎችን ነበር የሚያስተዳድሩትና ከውጭ እርዳታ ተቀብለው ወይንም ሀገር ውስጥ እርዳታ ጠይቀው አይደለም። ያኔ እዚህ ከመጡበት ጊዜ ጀምሮ በተለያዩ ዘርፍ ላይ ይሰሩ ነበር። ስለዚህ እኛም በዛ ሙያ ነው አንድም የቀጠል ነው። ለምሳሌ ሹራብ ፋብሪካ ነበራቸው በዛ ሰዓት፣ ምስር ማበጠሪያ ነበራቸው። ስቲንላው ያሉ ድርጅቶች ናቸው። እህል ወፍጮዎች ነበሯቸው። ገጠር ላይ ብዙ እርሻ መሬት ነበራቸው። በኃይለ ሥላሴ እንግዲህ በ60 ሺህ ድንጋይ ብር የተገዙ ከተማ ውስጥ 5-6 ቤቶች እንግዲህ ያው ከአዋጁ ጋር የተወሰዱ ማለት ነው። ኤንዌይስ ምንድነው እየሰሩ ነው ብዙ ዘርፎችን የሄዱት። ስለዚህ ስራውንም እያየን ነው ሳይድ ቱ ሳይድ ሄድ ነው። የመርካቶም ተጽዕኖ ስለነበረ ያው ትምህርቱን የተወሰነ ካስሄድን በኋላ እኔም ያው በተለያየ ዘርፍ ላይ ገባው። ጀስት ቡና ነግድ ነበር እና ፈልፈያ ነበረኝ እና ሳይድ ሳይድ ደግሞ ከተወሰነ ጊዜ በኋላ ምን ሆነ እኛም እየደረስን ስንሄድ የነሱም ኃላፊነት እየጨመረ መጣ። መንፈሳዊ ህይወቱ አለ፣ ስኪል ላይ ያስተምራሉ። ምልህን ተማሪዎች በሙሉ ኮንትሮል የማድረግ የማስተማር ኃላፊነት አለ። በእርግጥ እርከን በእርከን ሌሎች አስተማሪዎች አሉ። እነሱ ከላይ ያሉትን ያስተምራሉ። ከዛ ከታች ያለው እያለ ነው አለው የራሱ አካሄድ። እሱም ቢሆን ኃላፊነትን ይጠይቃል። ያን ኢቫሉዌት ማድረግ አለ። እሱ ስላለ እንደገና ደግሞ ይሄ ስራውም ስላለ ፕላስ ደግሞ ይሄ ወደ ስልጣኑ ምናምን እንግዲህ ኃላፊነቶችም እየመጡ ሲሄዱ የስራውን ፓርት ወደኛ እየለቀቁት መሄድ ጀመሩ እና ያው ብዙዎቹ ወንድሞቼም ከኔ በኋላ እኔም ኤርሊ ቅርብ ጊዜ ነው ያገባሁት። ያው እንዳልኩ ቤተሰብ ኃላፊነቱ ሳናስበው መጣ። ስለዚህ ከዛ የተነሳ ብዙ የነሱንም ስራዎች የራሴንም ስራዎች እያደረግን በዚህ መልኩ ነው ሄድ ነው እና ትልቅ አቋማቸው ማንም ሰው መስራት አለበት፣ የሰው እጅ ማየት የለበትም ነው እና በዛ መልኩ ነው። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ ከአቡነ ማትያስ ጋር በጣም ወዳጅነት አላቸው። አሁን ይሄ ፎቶ ለየት ያለ ስሜት ይሰጣል አይደል? እውነት ነው። ወዳጅነታቸው እስከ መደዋወል ነበረ ወይንስ በተለያዩ አጋጣሚዎች ሲገናኙ ነው እዛው ሰላም ይባባሉት? አዎ ይደዋወላሉ፣ ይጠያየቃሉ። ከአባታችን ከፓትሪያርኩ ብቻ ሳይሆን ከካቶሊኩም አባት ጋር እንደዚሁ ያልተናነሰ ቁርኝት አላቸው እና በህመም ይጠያየቃሉ። ሆስፒታል ድረስ መጥተው ጠይቀዋቸዋል አሁን በታመሙበት ሰዓት እና የግል መደዋወልም አለ። ያው በቢሮ በኩል ሆኖ ያው እየተገናኙ አንዳንዴም እንደዚህ ኦፊሻል ያልሆኑ መገናኘቶች መመካከሮች አሉ እና ይመስለኛል አባታችንን በጣም ያዘኑበት ምክንያት አንዳንዴ አጠገብ ያለ ሰው ሲሄድ እንደዚህ ነው። ምክንያቱም በእድሜ በብዙ ነገር የሚመሳሰልህ ሰው ስለሆነ ጓደኛህን ማጣት ነው ከምንም በላይ እና ስሜቱ ከባድ ነው። ምክንያቱም የቀብራቸው ቀን በሚሊኒየም አዳራሽ ሁሉም አዝኗል። በተለይ ደግሞ የእሳቸው ሀዘን በፎቶ ለታሪክ ተቀምጦ ብዙዎች ሲያዘዋውሩት ነበረ። አይቼዋለሁ። በጣም ልብ የሚነካ ነው እና ፍቅር ምን ያህል ድንበር ተሻጋሪ እንደሆነ ነው የሚያሳይ ፎቶ ነው እና አንዳንዴ ፍቅር ምንም ነገር እንደማይገድበው ነው የሚያሳይህ እዚህ ላይ እና ከዚህ ያው እንግዲህ ትውልዱ ብዙ ነገር ይማራል ብዬ ነው የማስበው። አንዳንዴ የኔ የምትለው ነገር ላይ ብቻ ሳይሆን
እንደዚህ ነው በቃ ገደብ እንደሌለው ሰው በሚለው ካታጎሪ ነው። አሁን ሁለቱን አንድ ያደረጋቸው እምነት አይደለም ሰው የሚለው ሰውነት የሚለው ካታጎሪ ነው። ምክንያቱም ይሄ የኔ ነገር አይደለም የኔ ሰው አይደለም ወይንም የኔ እምነት አይደለም እያልክ ስለዚህ አንድንም ነገር የሆነን ሰው በጣም ጉዳዩንም አሁን ሊያከብድ የሆነው እኮ አንድ በእስልምና ላይ ያሉ አባት ቢሆኑ አይገርምም። ምክንያቱም የሃይማኖት ጓደኛቸው ሞቱ ትላለ። ስለዚህ ይሄ ነው በቃ በምንም ነገር የማያገናኝህን ሰው በሰውነት ብቻ አግኝተኸው ፍቅርን ስትገልጽ ይሄ ትልቅ ነገር ነው። በጣም ገደብ የለሽ ፍቅር ነው። ሆሴ ሪል ስቴት የቦሌ ግርማ ሞገስ የሆነው በቦሌ መድኃኔ ዓለም ከሸገር ሕንፃ ጎን እየገነባ ያለውን የቅንጦት አፓርትመንት ነው ይላል። ሁሉም ቤቶቻችን ሕጋዊ ካርታ ያለቀላቸው በመሆኑ ለቀሩን ጥቂት ቤቶች የባንክ ብድር አመቻችተናል። የቤቶን ቁልፍ እጆ ላይ ያድርጉ። በ6966 ወይም በሞባይል ስልካችን 0902222225 ላይ ይደውሉ። ሆሴ ሪል ስቴት ከቃል በላይ። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ለቅሶ ብዙዎች የነበረው ምንድነው እውነት ሕይወታቸው ብቻ ሳይሆን ልፈታቸውም ትምህርት ነው። ምክንያቱም ሁሉም እንዲያዝንልህ ሁሉን የሚያግባባ ምን ነገር አድርገሃል? የሁሉንም ልብ በዚህ ደረጃ መንካት ይቻላል ወይ? ይሄ ለጥቂቶች ብቻ የተሰጠ ይመስላል። ከዛ አንጻር እንግዲህ ቅድም እንዳልከው የኢትዮጵያ ሕዝብ ከዳር እስከ ዳር በመላው ዓለም ሁሉ ያለ ሁሉም ሰው በነቂስ ወጥቶ ነው የቀበራቸው። እርግጠኛ ነኝ ዛሬ የተገናኘነውም ለምስጋና መቆም እፈልጋለሁ። ምክንያቱም የኢትዮጵያ ሕዝብ እንዲህ በነቂስ ወጥቶ ለአባታችን ሐዘኑን ሲገልጽ እኛም ደግሞ እንደ ቤተሰብ ማመስገን አለብንም ስላልክ ነው። እውነት ነው። በነገራችን ላይ ማመስገን ስላለብኝ ሳይሆን ስለሚገባም ነው። ይገባቸዋል። ምንድነው የሆነው ነገር እንባ ማለት በነገራችን ላይ ፈልገህ የምታመጣው ነገር አይደለም። በጣም በስሜት ውስጥ ሆነ ተጨምቆ የሚወጣ ነው። አንድ ዘለላ እንባ ከባድ ናት። ስለዚህ ይሄ ከምስጋናም ሌላ ነገር ማድረግ ስለማልችል ብቻ ነው ማመሰግነው። ስለዚህ ቁሜ ነው ማመስገን የምፈልገው ኢትዮጵያ። ስለዚህ ያው እንግዲህ መላው የኢትዮጵያ ሕዝብ በአገር ውስጥም በውጭም ያላችሁ ስለዚህ ለአባታችን ከጎናችን አክቹአሊ ከህመማቸው ጀምሮ ከህልፈታቸውን በፊት ከጎናችን ለነበራችሁ ከህልፈታቸውን በኋላ ላደረጋችሁልን ነገር በጣም እናመሰግናለን። እንዲሁም መንግስት ህልፈታቸውን ተከትሎ የጸጥታ አካላት እያንዳንዱ የመንግስት አካላት ላደረጉልን ትብብር እንዲሁም የሃይማኖት ተቋማት ሁሉም የሃይማኖት አባቶች መላው የኢትዮጵያ ሕዝብ ላደረገልን ነገር በራሴና በቤተሰቤ ስም በጣም አመሰግናለሁ። የእሳቸው ታሪክ በጣም ሰፊ ያለ ነው። አህመድ እንደው መጽሐፍ የማሳተም ምክንያቱም ታሪካቸው በራሱ ብዙዎችን ያስተምራል ብዬ አስባለሁ። ለትውልድ እንዲሸጋገር ሀሳብ የለም እንደ ቤተሰብ? ይገርምሃል አሁን አለ ሀሳብ አለ። ሁሉ ነገር ያው በፈጣሪ ውሳኔ ነው የሚሆነውና ቀደም ሲል ከመሞታቸው በፊት ኮሚቴ አዋቅረን ጥር ላይ አሁን ስኬጁል ነበረን። ምንድነው 3 እና 4 ነገሮችን ፕሮግራም አድርገን አንደኛው የቁርአን ትርጉም ነው። ተፍሲር እንለዋለን ወይንም ትንታኔ በአማርኛ ተቀይሮ ከዚህ በፊት የሰሩት ነው። አሁን የተሰራ ሳይሆን እሱን በቪሲዲ 30 ጁዝ ወይንም 30 ፓርት አለው ቁርአን። ከሱ ውስጥ አንዱ ከዚህ በፊት ተለቆ 29 ይቀር ነበር። ስለዚህ እሱን በደንብ አድርገን በባለሙያ እየተሰራ ነው ያለው። እሱም በቪሲዲ በመጽሐፍ መልክ በመናምን እየተዘጋጀ ነው። ኦልሞስት 80% የተጠናቀቀ ነገር ነው እሱ አንድ። ሁለተኛ ደግሞ ባዮግራፊያቸው የታሪካቸው ከ300 ገጽ በላይ የሆነ በደንብ በባለሙያ እየተሰራ ያለ ነበረ። 2 ሶስተኛ አሁን ሐሪማ የሚባል አላቸው እሳቸው። ያ ተቋም መስጊድ አለው። አሁን ምንለው እነዚህ ተማሪዎች ስቲል ነው አሉ ቁጥሩ ቢያንስም ከዛ ጊዜ ጀምሮ እነዚህ ተማሪዎች የሚማሩበት መድረሳ ወይንም መንፈሳዊ ትምህርት ቤት መስጊድ አለው፣ ትምህርት ቤት አለው፣ መካነ መቃብር አለው። የኸሊፋዎች ወይንም የተተኪ እሳቸው ቢኖሩ የሚኖሩበት ቤት አለ እና ይሄ የሙፍቲ ተቋም ነው ማለት ነው። እዚህ ተቋም ላይ ወደ 7000 ምናምን ካሬ ነው
ኦልሞስት ከ20 ምናምን ዓመት በላይ በዙታቸው ስር ያለ ነው። ስለዚህ ቀብራቸውም እዛው ነው የተፈጸመው። እዚህ ቦታ ላይ የተሰራ ዲዛይን አለ። ኦልሬዲ ዲዛይኑ አልቋል እና አሁን ቅርብ ጊዜ አፈር ተመርምሯል። በጣም ትልቅ ዲዛይን ነው። በገንዘብም ከ2 ሚሊዮን ብር በላይ የፈጀ ዲዛይን ነው። ዲዛይኑንም እንግዲህ የተሰራልን ደግሞ በኢትዮጵያ ፕሮፐርቲ አቶ ሙኒር ነው። በዚህ አጋጣሚ ማመስገን ወዳለሁ ለአቶ ሙኒር። ስለዚህ እነዚህ 3 ነገሮች አድርገን አራተኛው ደግሞ እውቅናና ምስጋና በሚል በህይወት ሳሉ እናመስግናቸው በሚል በትልቅ ሆቴል ላይ ፕሮግራም ለጥር ኦልሬዲ ስኬጁልድ የሆነ ፕሮግራም ነበር። በዚህ መሀል ያው ይሄ መመጣ አልፈቱ መጣ። ስለዚህ ይሄንን ነገር የማስቀጠል ነገር ፕሮግራሞች አሉ። ስለዚህ እንደ ፋውንዴሽን ሆኖ መልካምነታቸውን ለትውልድ እናስተላልፋለን። ምክንያቱም አንድ ሰው ከህይወት ህግ ውጭ መሆን አይችልም። መሞትን መቃወም አንችልም። ልናደርግ የምንችለው አንድ ሰው ሲሞት እሱ ይሰራቸውን ነገር የነበረውን ነገሮች ሌጋሲውን ካስቀጠል ላለ በህይወት አልሞተም ማለት ነው። ስለዚህ በዛ መልኩ ኦልሬዲ አዲስ የምንጀምረው ነገር የለም። ስለሞቱ ኦልሬዲ ያቀዱት ያሰቡት በተወሰነ ደረጃ ያስሄዱት የነበረ ነገር አለ። እሱን በተሻለ ሁኔታ አዘምነን ለማስሄድ ልጆቻቸው እንግዲህ እየታገልን ነው። ፈጣሪ ይርዳን። እንግዲህ እንደምናደርግ ደግሞ ቃል እንገባለን። በጣም ቅድም ነው ስትል ነበረ ቀብራቸው የተፈጸመው እዚህ ቦታ ላይ ነው ስትል የብዙዎች ጥያቄ ነበር በጊዜው። እንደውም ጥሩ ጥያቄ ነው እና ብዙ ጊዜ ያው ከእውቀት ምላሳችን ስለሚቀድም ነው እንጂ ሁሉም ባለቤት አለው እያንዳንዱ ጉዳይ ቀርቦ አንዳንድ የተቹም ሰዎች በቅርበት የሚያውቁን ስለሆኑ መጠየቅ ይችሉ ነበር። ኤንዌይስ የሆነ ሆኗል። የፈሰሰው ውሃ አይታፈስም። ግን ለአውቆ ለተኛው ሳይሆን ጀስት ባለማወቅ ጅምብር ውስጥ ላለ ማጥራቱ ጥሩ ስለሆነ በዚህ አጋጣሚ ላንሳው። ይሄ ምልህ 7000 ምናምን ካሬ ሜትር አሁን የተያዘ ሳይሆን ከ20 ዓመት በፊት የነበረው ይዞታቸው ነው እና ይህ ይዞታ እሳቸው መንፈሳዊ ቅድም ያልኩ በገጠር ያሉ ኢትዮጵያ ውስጥ ከ3000 በላይ ሐሪማዎች አሉ። በገጠር ውስጥ ምንድነው እንደ ከተማ መስጊድ ብቻ ሳይሆን የሚኖረው ሙሉ የሃይማኖት ተቋም ነው፣ መንፈሳዊ ተቋም ነው እና ልክ እንደ ገዳማት ልንወስደው እንችላለን። ስለዚህ ይሄን ነገር እዚህ ማስቀጠል ስለሚፈልጉ ነው እና ሲጀምር የመጀመሪያው የተሳሳተው አባባል ቤታቸው ተቀበሩ የሚለው ቃል ነው ውዝግብ የፈጠረው። ቤታቸው ሳይሆን የቀበሩት ተቋማቸው መስጊዳቸው፣ ከመስጊዳቸው ጎን ደግሞ መካነ መቃብር አለ 1000 ካሬ ሜትር የሚሆን ማለት ነው። ይህ መካነ መቃብር ቀደም ሲል ከ4 እና 5 ዓመት በፊት ኦልሬዲ ለከተማው አስተዳደር ባለው ህግና ደንብ መሰረት አመልክተው አስረድተው የከተማውን መስተዳደር ምክንያቱም እንደ ገጠር ቢሆን ፍቃድ ምናምን እንዳይፈልግ ይችላል። ከተማ ስለሆነ ህግና ስርዓት ስላለው ነገ ጧት እኔ ብሞት ብለው አርቆ ስለሚያስቡ ይሄ ነገር ውዥንብር እንዳይፈጥር በሚል የከተማውን አስተዳደር ጠይቀው እዛ ቦታ ላይ የመቃብር ስለማይል ላንድ ዩዚንጉ ፕላን ኮሚሽን እዛ ቦታ ቅይጥ ወይንም ሌላ ተቋም የሚለው ላይ 1000 ካሬውን ነጥሎ ስኬች በማድረግ ለመካነ መቃብር መልካም ፍቃዳቸው ስለሆነ ከመስጊዳቸው ጎን ለማረፍ ለመቃብር አገልግሎት እንዲውል ብሎ በፈቀደው መሰረት ምንም አይነት የህግ ክፍተት የሌለው ነው ማለት ነው። ከህግ አንጻር ስናየው ወደ ሃይማኖቱ ስንመጣ ሸሪዓ ህግ ላይ እስልምና ላይ ከመጣን መነሻችን ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም። እሳቸው በቤታቸው ነው የተቀበሩት። ቤታቸው ውስጥ ነው የተቀበሩት። በአሁኑ ሰዓት መዲና መስጊዱ ነው ተስፋፍቶ ቤታቸው መስጊዱ ውስጥ ገብቷል። አሁንም ቀብራቸው እዛ ነው ያለው። ከእሳቸው ሲቀጥሉ ደግሞ ኸሊፋ ይባላል ወይንም ዳግማዊ እኛ እንደምንለው ተተክተው እስልምናን ሲመሩ የነበሩት ሰይድ አቡበከር ረዲየላሁ ዐንሁ እሳቸውን እዛው ከጎናቸው ነው የተቀበሩት። ሁለተኛው ኸሊፋ ዑመር እዛው ነው የተቀበሩት እና ባለቤታቸው አይሻ ቤት ነው የአይሻ ቤት ነው ከሚስቶቻቸው አንደኛው ቤት ነው ያ ቤት። ስለዚህ አይሻ ሰይድ ዑመር እዛ ሲቀበሩ ምንድነው ያሉት? እኔ ለሳቸው ለቀው ነው እንጂ እኔም እዚህ ፈልግ ነበር ብለዋል። ስለዚህ አይሻ ባለቤታቸውም የግል መሬታቸው ላይ ነው የተቀበሩት። እንዲሁ ሶስተኛው ኸሊፋ ዑስማን ሶስተኛውም እንደዚሁ በግል የገዙት መሬታቸው ላይ ነው የተቀበሩት። ይሄ እንግዲህ ከምንጩ ልምጣ በሚል ነው። ከዛ ስንመጣ ለ1400 ምናምን ዓመት ዓለም ላይ በየቦታው ብንሄድ ሁሉም ከመስጊዱ ወይንም ከቤቱ ጎን መቀበር ያለና የነበረ ወደፊትም የሚኖር ነው ባይዘወይ እንጂ ትላንትና በሳቸው የተጀመረ አይደለም። እና ወደ ሀገራችን ደግሞ ስንመጣ ቀደም ሲል የነበሩ መሻይኾች ኦልሞስት ኢትዮጵያ ውስጥ በአራቱም ማዕዘን ከ3000 በላይ የሳቸው አይነት የሃይማኖት አባቶች ዑለማዎች
በመስጊዳቸው ጎንና በቤታቸው ጎን ነው የተቀበሩት። አዲስ የሆነው ምንድነው እንደ ከተማ ስንመጣ ያልተለመደ ነገር ስለሆነ ነው። እንደውም በእኔ እይታ ትንሽ ለየት ይላል። እኔ እይታ ይሄ መበረታታት ያለበት ነገር ነው። እሳቸው ያደረጉት ነገር ጥሩ። እንዴት ማለት ጥሩ ነው? አንደኛ ይሄ መንፈሳዊ የመጣው ሂደት እንዳይቋረጥ አዲስ አበባ ውስጥ ሐሪማ የለም፣ አይታወቅም። ሌላ ሀገር ብትሄድ እሳቸው ተወለዱበት አካባቢ ወሎ ብትሄድ በመቶ የሚቆጠሩ ሐሪማዎች አሉ። ስለዚህ እዚህ ጋር ይሄን የሐሪማ የመሻይኾችን አካሄድ ነባሩን በዩኔስኮ መመዝገብ ያለበት ቅርስ ነው እና እየተቀባበሉ ያን ያህል ዓመት ያመጡት በነገራችን ላይ በቀጥታ ነው ከመካ ወደኛ ሃይማኖት የመጣው። ከዛ ጊዜ ጀምሮ ያቆዩት በዘመናዊ መልኩ አሁን ምንላቸው አይነት ሰዎች ሳይሆኑ የከተማ ሰዎች ሳይሆኑ ገጠር ላይ ያሉ ሰዎች የራሱ የሆነ ሴትአፕ አለው። ተማሪዎቹ እንዴት እንደሚማሩ፣ የአካባቢው ሰው እንዴት ቀለብ እንደሚሰጥ፣ መሻይኾቹ አይሰሩም ከዛ ለነሱ አርሶ በግብር መልክ እንዴት እንደሚያመጣ ተሳስረው ነው ያደረሱት። ስለዚህ ይሄንን ሲልሲላ ሰንሰለት ነው ተዋረዱ እንዳይበጠስ ያደረጉት። ስለዚህ ምንም የህግ ክፍተት የለውም በሸሪዓ አኳያ። እኔ አሁን ሸሪዓውን ብዙ እዚህ ላይ ማብራራት አልፈልግም፣ ምክንያቱም የሃይማኖት ምሁራን አሉ። ምንም አይነት የሸሪዓ ክፍተት የለውም፣ ምንም አይነት የህግ ክፍተት የለውም። ስለዚህ አንጡራ መሬታቸው ላይ መቀበራቸው ምንም ከዳ ወደ መቃብሩ ስንሄድ 1000 ካሬ መቼም ብቻቸውን የሚቀበሩበት አይሆንም። ነገር ግን እነዚህ ፕራይቬት እና ፐብሊክ የሚባሉ መካነ መቃብሮች አሉ ዓለም ላይ። ስለዚህ መቃብር ለምሳሌ 100 ሰው ሊችል ይችላል ምናምን ሊችል ይችላል። እንግዲህ በካሬ ስናሰላ ወደዛ ስሌት ውስጥ አልገባሁም። ስለዚህ ይሄ ቦታ የራሱ አስተዳደር አለው። አሁን ከሳቸው የተተካ ኸሊፋ አለ፣ ምትክ አለ፣ የሚቀጥል ነው ይሄ ነገር። ስለዚህ ይሄ እዛ ጋር ባሉ አስተዳደሮች እየተወሰነ ሌሎች ሰዎች ይቀበሩበታል። እነማን ናቸው? እሱ ዝርዝር አሰራር ይኖረዋል። ሌላ ዓለም ላይ የሚሆነው አሁን ኸሊፋ አለ፣ ምትክ እዛው ነው የሚቀበረው ሲያልፍ ህይወቱ፣ የሳቸው ባለቤት፣ የቅርብ ቤተሰቦች እያለ። እንደዚሁ ደግሞ በሙስሊም ዓለም ሲሆን ንጉሱ ሲሞት እንዲህ ሲሆን የሙፍቲው መካነ መቃብር ላይ ይቀበራል። ስለዚህ ይሄ እንደ አማኝ ስናየው ሁለት ነገር ነው ያለው። አንደኛው እንዲህ የምናየው ነገር ነው፣ መቀበር ማለት አካለ መሬት ውስጥ መግባት ነው። ሁለተኛው መንፈሳዊ አታችመንት የሚባላል ኢንቪዚብል የሆነው ማለት ነው። ለካውኛ ከፈጣሪያችን ጋር ሳናየው ያለን አይነት ኔትወርክ ማለት ነው። ስለዚህ በዛ አንግል ስናየው ደግሞ እዛው ቦታ ላይ መንፈሳዊ ጥቅም አለው። ስለዚህ ሃይማኖታዊ ትርጓሜ ያለው ከዛ ውጭ ደግሞ እንደዛ ነው። ስለዚህ እሳቸው ሁሉ ነገር ክሊር አድርገው ነው የሄዱት። ሰው ምንድነው ቸኩሎ ያው ከመተቸት ስለሄደ እንጂ መተው እያንዳንዱ ነገር ቢረዱ አብዛኞቻቸውም ይቅርታ ጠይቀዋል ከዛ በኋላ። በዚህ አጋጣሚ ከዚህ በኋላ ይሄ ርዕስ ባይነሳ ደስ ይለኛል። እኔ ብሪፍ ካደረገ ሐሳብ ከሚያነሱት ሰዎች ጋር እነዛም ሰዎች ይዘው ሐሳባቸውን የሚከራከሩበት ነጥብ ካላቸው እንደበሰለ ሰው ተቀራርቦ አውርቶ ነገሮችን መፍታት ላይስ ከምን ደረሳችሁ? አዎ እንግዲህ እኛ ከሳሽ አይደለንም። ስለዚህ እኛ ትክክል ነው የሰራነው ነገር። አክቹአሊ እኔ አይደለሁም ያደረኩት ይሄን ነገር ወይንም አሁን ያለን ሰዎች አይደለም። ኑዛዜ ነው የተፈጸመው። ኑዛዜ ደግሞ በሸሪዓው በእምነታችን መፈጸም ውዴታ አይደለም ግዴታ ነው። ከሃይማኖት ጋር እስካልተጋጨ ድረስ ከህግ ጋር እስካልተጋጨ ድረስ መፈጸም የኛ ውዴታ ሳይሆን ግዴታ ነበር። ማስፈጸም ስለነበረ ምን አስፈጽመናል፣ ምንም ክፍተት እንደሌለው ተናግረናል። አይ ይሄ ክፍተት አለ የሚል አካል ካለ በማንኛውም ሰዓት ዝግጁ ነን ለመነጋገር። ስለዚህ እኛ ጥፋት የለም እያል የሆነን አካል ሂደን የምናናገርበት ምንም መንገድ የለም። ግን ግር ያለው ሰው ካለ ኤኒ ታይም ክፍት ነው ቤታችንም። በእኛም ሳይድ አሉ ከኔም በላይ ዑለማዎች አሉ በደንብ የሚያብራሩ ማብራሪያም ሰጥተዋል። ብዙ ጊዜ እንደዚህ ሐሳቦች የሚመጡት በቅንነትም ነው በመተሳሰብ እሳቸውን ከመውደድም መሆን ያለበት ህግና ስርዓትም ስላለው ከሱ ጋር የሚጋጭ ነገር ካለ በእኔ በኩል የሐሳብ አለ ወይም ደግሞ በእኛ በኩል የሐሳብ አለ የሚሉ ሰዎች ካሉ ተቀራርቦ በመነጋገር መፍታት ይቻላል ብዬ አስባለሁ። ኤኒ ታይም በራችን ክፍት ነው። በዲኤምቪ አካባቢ ለመኖሪያ ለንግድና ለተለያዩ አገልግሎት የሚውሉ ቤቶችና ህንፃዎችን ለመግዛት ሲያስቡ በርካቶችን የቤት ባለቤት ያደረገውን ዳንኤል ሪሌተርን ያማክሩ። ለአዲስ ቤት ገዢዎች ግራንት ያመቻቻል። ዳንኤል ሪሌተር። እስኪ አመት ጥቂት የፎቶ ጥያቄዎች። ሐጂ ይህ ፎቶ የት ነው? ሳኡዲ ነው? ይሄ ሳኡዲ ካዕባ መካ ነው። የሐጅ ሚኒስቴር ናቸው ካልተሳሳትኩ አብረዋቸው ያሉት እና ሚኒስትሩ እንግዲህ ሽልማት እየሰጧቸው ነው። ይህስ ከዛው ጋር ተያይዞ ወይስ በሌላ ጊዜ?
ይሄ በሌላ ጊዜ ነው። አክቹዋሊ ይሄ መካ ወይንም ካዕባ የሚባለው በይት ሐር ይለብሳል እና እሱ ሐር በየተወሰነ ጊዜ ይቀየራል እና ሃንድ ሜድ ነው፣ በእጅ ነው የሚሰራው። ስለዚህ ይሄን ብቻ የሚያመርት አንድ ፋብሪካ አላቸው ሳውዲ ውስጥ። ይሄ ልብስ ብቻ ነው፣ ሌላ ስራ አይሰራም ፋብሪካው። ሃንድ ሜድ ነው፣ ጊዜ በጣም ይፈጃል። ስለዚህ የተለያዩ የዓለም ታዋቂ ሰዎች፣ መንግስታቶች፣ እንደዚህ ሙፍቲዎች ሲሄዱ አሻራቸውን ያሳርፋሉ እዚህ ላይ። ስለዚህ እቺን በመጥለፍ አሻራቸውን እያሳረፉ ነው ሙፍቲ። ይሄ ደስ ይላል። ያው እንግዲህ የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ልጅ አህመድ የሰይፉ ኢቢኤስ እንግዳ ሆነ። መላው ኢትዮጵያውያን አዘኑ ከዳር እስከ ዳር። ምክንያቱም ሁሉም በፍቅር የሚያዩ ፍቅርን የሰበኩ ሰው ስለነበሩ ከዛ አንጻር እንግዲህ ቤተሰብም አንድም ለምስጋና ህዝቡንም መንግስትንም ለማመስገን፣ ሁለትም ደግሞ በቀጣይ እንግዲህ የእሳቸውን ሌጋሲ ለማስቀጠል በመጽሐፍም በተንቀሳቃሽ ምስሎችም ለሌላው አርአያ እንዲሆን ታሪካቸውን ለማቆየት ለመሰነድ ጥረት መደረጉና በቅርቡ እንግዲህ እንዳለ ፈቃድ ለተመልካች ለአንባቢ እንደሚደርስ ቃል ገብቷልና ምስጋና ይገባዋል ብዬ አስባለሁ። ሌላው ምናልባት የበጎ አድራጎት ስራዎች ላይ ይሳተፋሉ በብዛት አይደለም እና ከዛ አንጻር አሁን እንዲህ አይነት ሰዎች እኮ አንድም ነፍሳቸው ደስ የሚላት እዚህ ምድር ላይ የተቸገሩ ሰዎችን የማገዝ ስራ በስማቸው ሲካሄድ ይመስለኛልና ከዛ አንጻርስ የሀጂ ቤተሰብ ምን አስቧል? ጥሩ ነው። ባይ ዘ ወይ በዚህ አጋጣሚ አንተም ታስፈልገናል የሆነ ጊዜ ላይ። ስለዚህ ያው መልካም ፍቃድ እንደሚሆን ከዚህ በፊት እናውቃለን። ኦልሬዲ እውቅናውን ስናደርግ አንዳንድ ነገሮች ላይ እንደዚሁ ተመሳሳይ ነገር ይኖረናል። አሁን ላልከው በጎ አድራጎት ላይ እንዳልከው ነው። በነገርኩ መልኩ እነዚህን ሰዎች ብቁ እያደረጉ እያስተማሩ ሲሄዱ እያንዳንዱን ነገር ዴይ ቱ ዴይ ሁሉ ነገር ሲያሟሉላቸው እርዳታ ነው። ከዛ ባሻገር በስማቸው አሁን የተቋቋሙ እዛም እዚህም ያሉ ድርጅቶች አሉ። ለምሳሌ ሰውነት ይቀድማል በጎ አድራጎት ድርጅት የሚል አለ። እንደዚሁ ታላቁ አባት የሚል አለ። ስለዚህ ምን ያህል ነጥረው እየወጡ ነው የሚለው ይቀራቸዋል። ግን ጥሩ እና ብዙ ስራዎች እየሰሩ ያሉ ድርጅቶች አሉ። እንደ ቤተሰብ እኛ የተለየ ኤንጂኦ አላሰብንም። ምክንያቱም እሳቸውም እንዳልኩ በራሳቸው አቅምና በተወሰነ ነገር እያስሄዱት የነበረው ሰፊ ነገር ስለሆነ እንግዲህ ከእሳቸው ጥንካሬ አኳያ የሄደ ስለሆነ እኛ እሱ አስፍተና አጠናክረን እንጂ ሌላ የተለየ በጎ አድራጎት ውስጥ የመግባት ፕላን እስካሁን የለንም። ግን ፈጣሪ ብሎ የእሳቸውን ነገሮች ከጨረስን በጎነታችን ከሰፋ እንግዲህ እናሰፋዋለን። ዓለምን ያዳርሳል። ፈጣሪም ይርዳን። ፈጣሪ ይርዳን ብሎ እንዳለ ያርዳቸው። አህመድ ዑመር እንግዲህ በመጨረሻ አንተን ማመስገን እፈልጋለሁ። ለምስጋና ብለን በጣም አመሰግናለሁ። እንዲሁም ኢቢኤስ ሁሉንም ክሮች እናመሰግናለን። ታንክ ዩ። ያው እንግዲህ ምስጋናውን ተቀበሉ። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ታሪክ ተሰንዶ የሚቀርብበት ጊዜ ሩቅ አይደለም የሚለውን መረጃ ነግሮናል። ዋናው የተገናኘ ነው ጠንክሮ ሀዘኑ የሁላችንም ነው። ከዛ አንጻር መላው ኢትዮጵያውያን በየቤታችሁ ሆናችሁ ላዘናችሁ ይህን መልካም አጋጣሚ እጠብቀዋለሁ፣ እፈልገዋለሁ። ስለዚህ ለምስጋና መጥቻለሁ ብሏል። እንግዲህ